science fair project. You are grade 4 students and you are happy to present our science fair project. The title of our project is Insan Sewing Machine. The project ዓላማ አሸዋን ከድንጋይ ለመለየት ነው። የሚያስፈልጉ ግብአቶች ፖፕሲክል እንጨት፣ ስትሮፍ፣ መረብ፣ ማብሪያ ማጥፊያ፣ ዲናሞ፣ ባትሪ፣ የብር ላስቲክ። አልሐምዱሊላህ ሱብሃንአላህ አላሁ አክበር ላ ኢላሃ ኢላላህ አልሐምዱሊላህ ሱብሃንአላህ አላሁ አክበር ላ ኢላሃ አሁን እንደተመለከታችሁት ድንጋዩ ላይ ቀርቷል፣ አሸዋታቸው ነው። Let me tell you the conclusion of our project. This project show how saving separate materials by size. Thank you for your attention. Allahu Akbar, La ilaha illallah, Alhamdulillah, Subhanallah. La ilaha illallah, Alhamdulillah, Subhanallah, Hello everyone, my name is Kausar and I'm from grade 3 from Anfa branch. Good morning dear parents and teachers. Today we are going to show you our CG hologram projector. We are going to turn a flat phone screen into a floating 3D ghost. We hope you enjoy the show. ቀጣ ዓላማውን ሆዲ ታቀርብልናለች። ዓላማው በ3D ተቀርጾ የተቀመጡ ተንቀሳቃሽ ምስሎች ማሳያ የ3D ሆሎግራም ፕሮጀክተር መስራት ነው። ቀጣይ ተንዛሳ ፌሪ ታቀርብልናለች። ይህ ፕሮጀክት በሪፍሌክሽን ወይም በብርሃን ነጸብራቅ ህግ የተመሰረተ ነው። ከስልኩ የሚወጣውን ብርሃን በመሳብ በመሃል እንዲንጸባረቅ ያደርገዋል። መስታወቱ ግልጽ ስለሆነ አይናችን ብርሃኑ አየር ላይ ተንሳፎ እንዲሄድ ያደርገዋል። በቀጣይ የሚያስፈልጉ ግብአቶችን ነቢራ ታቀርብልናለች። የሚያስፈልጉ ግብአቶች ጠንካራ ካርቶን፣ መስታወት፣ ግሉ፣ ስማርት ስልክ ወይም ታብሌት፣ ጥቁር ቀለም፣ መቀስ ወይም ከተር፣ ቀጣይ ሰብሪን፣ የአሰራር ቅደም ተከተል ታቀርብልናለች። የአሰራር ቅደም ተከተል ቅርጾቹን መቁረጥ፣ 4 ትናንሽ የትራፒዞይድ ቅርጾች በመስታወቱ ላይ መቁረጥ፣ 4ቱን ጎኖች በማጣበቅ የላይኛው ጫፍ ላይ ክፍት የሆነ ፒራሚድ መስራት፣ ቪዲዮ ማዘጋጀት፣ ልዩ የሆነ የሆሎግራም ቪዲዮ መክፈት፣ ማሳየት፣ የመስታወት ፒራሚዱን በስልክ ስክሪን መሃል ላይ ማስቀመጥ እና ምስሉ ሲንሳፈፍ መመልከት። ቀጣይ ካውሰር የአሰራር ውጤት ታቀርብልናለች። ውጤት ፕሮጀክቱ በትክክል ሰርቷል። በስልክ ስክሪን ላይ ያለው በአራት ቦታ ተቀምጦ የሚታየው ቪዲዮ በአየር ላይ ተንሳፎ ባለ 3D ምስል ሆኖ ይታያል። ይህ ብርሃን ወይም የነገሮች አቀማመጥ አይናችንን እንዲህ ሊያታልሉት እንደሚችሉ ነው። Closing. In conclusion, we learned that light can be broken to create amazing illusions. This is how 3D technology in movies and games starts. Thank you for listening us. La ilaha illallah, Alhamdulillah, Subhanallah, Allahu Akbar, La ilaha illallah, Alhamdulillah. እነዚህ የፈጠራ ስራ ውጤቶች የተማሪዎች የወደፊት የራዕያቸውን የሚያሳዩ የወደፊት ማንነታቸውን የሚገልጹበት የሆነ ነገር የታየበት ዕለትም ጭምር ነበር ማለት ነው። ብዙዎች ወላጆች፣ የተጋባዥ እንግዶች እንደዚሁም ደግሞ ተማሪዎች ተገኝተው ስለ ፈጠራ ውጤቶቻቸው ያንጸባረቁበት ተማሪዎች የነገ ማንነታቸውን የገለጹበት አውደ ርዕይ ነበር ማለት ነው ዛሬ። በዚህ አውደ ርዕይ ውስጥ ደግሞ ብዙ የሆኑ ጥሩ ለወደፊት በተለይም በሀገር ደረጃ ጥሩ መነቃቃትን የሚፈጥሩ የክሪኤቲቪቲ ወይም ደግሞ የፈጠራ ውጤቶች የታዩበት አውደ ርዕይ ነበር ማለት ነው። እነዚህ አውደ ርዕዮች በተለይም በቀራኒዮ ብራንች በምንመለከትበት ጊዜ ብዙ የሆኑ ከእያንዳንዱ ክላስ እያንዳንዱ ተማሪ የተሳተፈበት የሆነ የፈጠራ ውጤት የተሳተፉበትና የፈጠራ ውጤት የተገኙበት ነበር ማለት ነው። እንደምትመለከቱት ከኋላችን የተለያዩ የሆኑ ሰርቲፊኬቶች
ዋንጫዎች እንደዚሁም ደግሞ ሜዳሊያዎች ናቸው። እነዚህ ሜዳሊያዎች፣ ሰርቲፊኬቶችና ዋንጫዎች በክፍለ ከተማችን እንደዚህ ነው በወረዳ ደረጃ የካቲት በዚህኛው ወር ማለት ነው በ17 በተካሄደው የወረዳ የፈጠራ ስራ የሳይንስ የሂሳብና የአይሲቲ የፈጠራ ስራዎች በተማሪዎቻችን የተሰሩ ውጤቶች ናቸው ማለት ነው። በዚህ መሰረት ከ6 ትምህርት ቤቶች ከ2 የመንግስት ትምህርት ቤቶችና ከ4 የግል ትምህርት ቤቶች የተወጣጡ ትምህርት ቤቶች በመወዳደር ማለት ነው እነዚህ ሰርቲፊኬቶች ትምህርት ቤታችን ያገኙት ሰርቲፊኬት ነው ማለት ነው። በዚህ መሰረት በሳይንስ ዘርፍ ትምህርት ቤታችን የላቀ ውጤት በማስመዝገብ የመጀመሪያው ደረጃን ይዟል። እንደዚህ ደግሞ በአይሲቲም ዘርፍ ደግሞ ከሁሉም ከትምህርት ቤቶች የመጀመሪያውን ደረጃ በመያዝ የዚህ ዋንጫ ሰርቲፊኬት እንደዚህ ደግሞ የሜዳሊያ ባለቤት ሊሆን ችሏል ማለት ነው። በተመሳሳይ መልኩ ደግሞ በሂሳብ ትምህርትም እንደዚሁ በሂሳብ የፈጠራ ውጤቶችንም ተሳትፎ በማድረግ የላቀ ውጤት በማስመዝገብ እንደዚሁም ደግሞ የመጀመሪያ ደረጃን አግኝቷል ማለት ነው። ይህ የሚያሳየው በሁሉም ዘርፍ በሳይንሱም በሂሳቡም እንደዚሁም ደግሞ በአይሲቲ ዘርፍ የላቀ ውጤት በማስመዝገብ ትምህርት ቤታችን በወረዳ ደረጃ የመጀመሪያ ደረጃ አግኝቶ በሁሉም ደረጃ የዋንጫ እንደዚሁም ደግሞ የሰርቲፊኬት እንደምትመለከቱት እነዚህ የሰርቲፊኬቶች በሂሳብ በሳይንስ እንደዚሁም ደግሞ በአይሲቲ ዘርፍ በሶስቱም የመጀመሪያ ደረጃ በማግኘት የተሰጠው ናቸው ማለት ነው። እንደዚሁም ደግሞ ከእያንዳንዱ ዘርፍ ማለት ነው ሶስት ተማሪዎች ተመርጠው ከ1 እስከ 3 የተወጣጡ ተማሪዎች ነበሩ ማለት ነው። ከነዚህ በተለይ በሂሳብ ዘርፍ እያንዳንዱ ከአንደኛ እስከ 3ኛ ደረጃ ትምህርት ቤታችን ሙሉ በሙሉ ሊወስድ ይችላል። በሳይንስ ዘርፍ ደግሞ አንደኛና ሁለተኛ በመውሰድ 2 ሜዳሊያዎችን ለማግኘት ችለናል። እንደዚሁም ደግሞ በአይሲቲ ዘርፍ አንደኛና ሁለተኛ ደረጃ በማግኘት 2 ሜዳሊያዎችን ለማግኘት ችለናል። በአጠቃላይ ከተዘጋጁ 9 ሜዳሊያዎች ውስጥ 7 ሜዳሊያዎች ለትምህርት ቤታችን ሊገኙ ችለዋል ማለት ነው። ዋንጫም እንደዚሁ የመጀመሪያ ደረጃ በማግኘት ዋንጫ ለማግኘት ችለናል ማለት ነው። ይህ እንግዲህ እንደምትመለከቱት የትምህርት ቤቱ ማህበረሰብ የተማሪዎች ልፋት እንደዚሁም ደግሞ የወላጆች ድምር ውጤት ነው ማለት ነው። ይህ የትምህርት ቤታችን ትልቅ ስኬት ነው ለማለት እወዳለሁ። አመሰግናለሁ። Alhamdulillah, Subhan